አንዳንዴ የሆነ ሰው ታይና ይሄ ሰው ደስ አላለኝም፣ እኔ እንጃ የሆነ ነገሩ አልተዋጠልኝም፣ አላመንኩትም፣ ወይም ይሄ ሰው ቀለል ብሎኛል፣ አምኜዋለሁ እንላለን። ብዙዎቻችን ሳናውቀው ይሄ ሰው ምንድን ነው፣ አሳሳቁ ምንድን ነው፣ እውነተኛ ነው፣ ታማኝ ይመስላል እያልን ሳናውቀው ፊቱን እናነባለን። በውስጣችን ግን ልብ አንለውም። ፊትህ የነፍስህ መስታወት ነው፣ ስለ አንተ ሕይወት የሚናገረው አለው ይላሉ። ፊትን ማንበብ ሳይንስም አርትም መንፈሳዊ ይዘት ያለው ሲሆን በእንግሊዝኛው ፊዚዮግኖሚ ይባላል። ቻይናዎች ፊት በማንበብ የአንድን ሰው ዕድል፣ ጤና፣ ባህሪ፣ ወደፊት የሚሆነውን ማወቅ ይቻላል ይላሉ። አካልህ የውስጥ ሰውነትህ ነጸብራቅ ሲሆን አእምሮ ደግሞ ፊት ላይ ይታያል ይባላል። የሰዎችን ፊት በማየት ብቻ ስለ ማንነታቸው መናገር ይቻላል። ቀጥዬ ጥንታዊ ቻይናዎች ያስተላለፉትን የፊታችን እያንዳንዱን ክፍል ግንባር፣ ዓይን፣ አፍንጫ፣ ጆሮ፣ ጉንጭ፣ ቅንድብ፣ አገጭ ያላቸውን ቅርጽ እና አቀማመጥ ያላቸውን አስገራሚ ትርጉም አቅርባለሁ። ታዲያ ይህን ቪዲዮ ስታዩ የሆነ ሰው ፊት አይታችሁ እሱ ወይም እሷ እንደዚህ ነው እንደዚያ ነው እያሉ ሰዎችን ለመፈረጅ ሳይሆን ለጠቅላላ እውቀት እንዲሆንና አጠቃላይ ሁኔታውን አይቶ የራስን መረጃ ለመያዝ ነው። መረጃው ብዙ ቢሆንም በዚህ ቪዲዮ ዋናውን ብቻ አቀርባለሁ። የፊት ቅርጽ 4 ማዕዘን ረዥምና ሰፊ ፊት ያላቸው ሰዎች ኃይለኛ፣ ጀግና፣ የእውቀት ሰዎች፣ አዲስ ነገር ለመጀመር የሚደፍሩ፣ ወሳኝና ድርቅ ያሉ፣ አንዴ የሆነ ነገር ካሉ አሉ የሚባሉ፣ አስተያየት እንዲሰጣቸው የማይፈልጉ ሕግ አክባሪ ሰዎች ናቸው። ክብ ፊት ያላቸው ሰዎች ከሰው ተግባቢና ማኅበራዊ የሚባሉ፣ ሰዎችን የሚረዱ፣ ስሜታዊ የሆኑ፣ ሕዝባዊና ማኅበራዊ ሥራዎች ውስጥ የሚሳተፉ፣ ምግብ፣ ደስታና ምቾት የሚወዱ፣ ታማኝ ናቸው። ለሌሎች መሥዋዕት ይሆናሉ። ኦቫል ፊት ክብ ሆኖ ረዥም ፊት ያላቸው ደግሞ ቀለል ያሉ፣ ተግባቢ፣ ጓደኛ የሚሆኑ፣ ዲፕሎማትና ደስተኛ ሰዎች ናቸው። ተግባራዊና ሰላማዊ ሰዎች ተግባቢም ናቸው። ብዙዎቹ አርቲስቶችና አክተሮች ይሆናሉ። ግንባራቸው ረጅም እና ሰፊ ከሆነ እነዚህ ሰዎች አዋቂና ጥበበኛ፣ አሳቢ ናቸው። ብዙ እውቀትና ጥበብ በውስጣቸው አለ። አርቆ የሚያዩ፣ አቅደው መስራትና መምራት የሚችሉ፣ ጠንካራ፣ ጽኑ የገንዘብ ዕድል ያላቸው ናቸው። ግንባራቸው አጭርና ጠባብ የሆኑ ሰዎች በጣም ጠንቃቃ፣ ስሜታዊ፣ ፍላጎታቸው ጠባብ፣ ቶሎ የማይወስኑ፣ ለመወሰን ብዙ የሚያወጡና የሚያወርዱ፣ ጨለምተኛና አርቀው የማያዩ፣ ውስጣቸው ያመነበትን የሚከተሉ፣ ክብ ግንባር ያላቸው፣ ቀለል ያሉ፣ ሰው ወዳድ፣ ቶሎ የሚግባቡ፣ አላሚ፣ ምናባዊና የፈጠራዊ ሰዎች ናቸው። ግንባር ላይ መስመር ካለ የጥሩ ዕድል ምልክት ነው። መስመሩ 3 ከሆነ እነዚህ ሰዎች ቀናና ጥሩ ሐሳቢ ሰዎች ናቸው። ግንባራቸው ላይ ብዙ መስመሮች፣ ዚግዛግ መስመሮች ከተገኙ እነዚህ ሰዎች ሐሳብ የሚያበዙና መንፈሳዊ ሰዎች ናቸው። ዓይናቸው ትንሽ የሆኑ ሰዎች ነገሮችን በጥልቀት የሚያዩ፣ ጥቃቅን ነገሮችን የሚያስተውሉ፣ ለትንሿም ነገር ትኩረት የሚሰጡ፣ ስሜታቸውን የማይገልጹና ተጠራጣሪና ጠንቃቃ ናቸው። በአንጻሩ ትልቅ ዓይን ያላቸው ሰዎች ነገሮችን በስፋት የሚያዩ፣ ለጥቃቅን ነገር ትኩረት የማይሰጡ፣ ውስጣዊ ጥንካሬ ያላቸው፣ ስሜታቸው ቶሎ የሚነካ፣ የሰዎችን ጉዳት የሚሰማቸው ናቸው። የዓይናቸው ቀለም ጥቁር የሆኑ ሰዎች ሰዎችን በቀላሉ አያምኑም። የቅርባቸው ሰው የትዳር አጋራቸውን ቢሆን አያምኑም። በሌላ ሕይወታቸው ግን ጥሩ ናቸው። ቡኒ የዓይን ቀለም ያላቸው የፈጠራ ሰዎች ናቸው። በትዳራቸው ችግር ያጋጥማቸዋል። በጣም ታማኝ ናቸው። ቅንድብ የዓይን ቅንድባቸው ብዙ ጥቅጥቅ ያለ ሰዎች ለሰዎች የሚጨነቁና አፍቃሪ ናቸው። ራሳቸውን ብዙ የማይገልጹ ዝምተኛ ቢሆኑም የንግግርና የመግባባት ችሎታ ያላቸው መካሪም ናቸው። ነገሮችን በጥልቀትና በደንብ መረዳት የሚፈልጉ ናቸው። ለምሳሌ ዕቃ ለመግዛት ገበያ ቢሄዱ የዕቃውን ሁኔታ በደንብ ጠይቀውና ተገንዝበው ነው የሚገዙት። በቀላሉም አይወስኑም። ፀጉር ሰንጣቂና አቃቂር የሚያወጡ ናቸው። በአንጻሩ ቀጭንና ትንሽ ቅንድብ ያላቸው ሰዎች ምንም ትንሽ በተረዱት ነገር የሚወስኑ፣ የሰሙትን ነገር ብዙም ሳያጣሩ የሚወስኑ ናቸው። የዓይን ቅንድባቸው ወደ ላይ የተሰቀለ ሰዎች ቀለል ያሉ፣ ለግንኙነታቸው ገደብ የሚያበጁ፣ ተጠራጣሪ፣ ብዙ ዕድል ወደ ሕይወታቸው የሚመጣ፣ ሚስጥራዊና ቤተሰብ ወዳጅ ናቸው። ቅንድባቸው ረጅም ሰዎች በልጅነታቸው የቤተሰብ እርዳታ ያገኛሉ። አድገውም ሰዎች ይረዷቸዋል። ብዙ ጓደኛም ይኖራቸዋል።
ተስፋ አይቆርጡም፣ ጠንካራ ናቸው። ቅንድባቸው አጭር የሆኑ ሰዎች ስሜታቸው የሚቀያየር፣ በልጅነታቸው የቤተሰብ እርዳታ የማያገኙ፣ እርዳታ የማይጠይቁ፣ እረፍት የለሽና ብቸኛ ሰው የማያምኑ ሰዎች ናቸው። የአይን ቅንድባቸው የገጠመ ሰዎች ስሜታቸው በቀላሉ የሚነካ፣ ትንሽም ነገር ቢሆን የማይታገሱ፣ ጸበኛና አመፀኛ ናቸው። ወዲያው ይበሳጫሉ። ስፖርት ይወዳሉ። ጸጉር ጥቅጥቅ ያለ ጥቁር ጸጉር ያላቸው ሰዎች በሕይወታቸው ብዙ ትግል ያጋጥማቸዋል። በራሳቸው ጥረት መኖር ነው የሚፈልጉት። አደርገዋለሁ፣ እችለዋለሁ ይላሉ። በብዙ ትግል የሚኖሩ ስራ ወዳድ ናቸው። ትዕግስት የላቸውም፣ ጸበኛም ናቸው። ቀጭን ስስና ቡኒ ጸጉር ያላቸው፣ ስነ ምግባር ያላቸው፣ የሰውን መብት የሚጠብቁና ስንፍናና ልግመት ግን አለባቸው። ፊት ላይ ያለ ሞል ፊታቸው ከከንፈራቸው ከፍ ብሎ የሚገኝ ነጥብ ምልክት ሞል ካለ የእድለኝነት ምልክት ነው። ምልክቱ ግን ከከንፈር በታች ከሆነ እድለኛ አይደለም፣ የመጥፎ እድል ምልክት ነው። ምልክቱ የሚገኘው ግንባር ላይ ከሆነ ሰውየው ወይም ሴትዮዋ የተረጋጉ፣ ቁጥብ፣ ምሁር የሚባሉ ናቸው። ምልክቱ የሚገኘው በግራ ጉንጭ ላይ ከሆነ ሰውየው ወይም ሴትዮዋ ወሬኛ፣ ወሬ የሚያበዙ ናቸው። በቀኝ ጉንጭ ከሆነ የተሰማቸውን የሚናገሩ፣ ሚስጥር የማይጠብቁ ይሆናሉ። ጀርባው ላይ ከተገኘ በልጅነቱ ጀምሮ ኃላፊነት የሚሸከም ይሆናል። በአንገቱ ላይ ከተገኘ ያ ሰው የአርት ሰው ቢሆን ያዋጠዋል። ምልክቱ የሚገኘው ከጀርባው ከሆነ እነዚያ ሰዎች ድርቅ ያሉ፣ የማይስማሙና ጸበኞች ይሆናሉ። ጆሮ ትንሽ ጆሮ ያላቸው፣ ብዙ የማይናገሩ፣ ጠንቃቃ፣ አሳቢና ሪስክ የሚሸሹ፣ ፍጹም መሆንና ራሳቸውን መውቀስ፣ መመሰጥ የሚወዱ ናቸው። ሕይወት የሰጠቻቸውን አሜን ብለው የሚቀበሉ፣ ታጋሽና የማይቸኩሉ ናቸው። ዕድሜያቸው ትንሽ ነው። ጤናቸውን መንከባከብ አለባቸው። ትልቅ ጆሮ ያላቸው ሰዎች የተግባር ሰዎች፣ ቀጥታ የሚናገሩ፣ ለመሪነት የተወለዱ ናቸው። የመሪነት ስጦታ አላቸው። ሐሜት አይወዱም። ቢታሙ ምንም አይመስላቸውም። ስለ ሰው አይጨነቁም። ብዙ ዕድሜ ይኖራሉ። እውነተኛ ሰዎች ናቸው። ቁማር ይወዳሉ። ገንዘብ ያባክናሉ። የእውቀት ሰዎች ናቸው። አፍንጫቸው ከፊታቸው ጎልቶ የሚታይ ወይም ትልቅ አፍንጫ ያላቸው ሰዎች የመሪነት ችሎታ ያላቸው፣ ኃይለኛና ጠንካራ፣ ጠንቃቃ ናቸው። ፍጹምና የሚወዱ፣ ድግግሞሽ የማይወዱ፣ ቶሎ የሚሰለቹ፣ ትዕዛዝ የማይወዱ ናቸው። ራስ ወዳድ፣ ወግ አጥባቂ ናቸው። ገንዘብ ያገኛሉ ግን አይበረክትላቸውም። ትንሽ አፍንጫ ያላቸው፣ ተግባቢና ሰው ወዳድ፣ ጥሩ ሰዎች፣ ታጋሽ፣ ስራቸውን በአግባቡ የሚሰሩ፣ መዝናናት የሚወዱ፣ የማይጨነቁ ናቸው። ከንፈር ወይም አፍ ወፍራም ከንፈር ያላቸው፣ ደግ፣ ሰጪ፣ በራስ መተማመንና ብርታት፣ አፍቃሪና ተግባቢ ሰዎች ናቸው። ጥሩ የትዳር ሕይወት ይኖራቸዋል። ምግብ ይወዳሉ። በተለይ ወፍራም ከንፈር ያላቸውና ጠባብ አፍ ያላቸው ቢጋቡ ጥሩ ትዳር ይኖራቸዋል። ስስ ከንፈር ያላቸው፣ ብቻቸውን መሆን፣ ዝምታን የሚወዱ ናቸው። የላይኛው ከንፈራቸው ከታችኛው ከንፈራቸው የሚተልቅ ሰዎች፣ ብዙ የሚጠብቁ፣ ሌሎች ብዙ እንዲያደርግላቸው የሚፈልጉ፣ ሰዎችን መቆጣጠርና የበላይ መሆን የሚፈልጉ፣ ሐሜት የሚወዱ ናቸው። የታችኛው ከንፈራቸው ከላይኛው የሚያንስ ሰዎች፣ ሰዎችን የሚያሳምኑ፣ የሚያግባቡ፣ የሽያጭ ሰዎች ናቸው። ሰፊ አፍ ያላቸው ሰዎች ታማኝ፣ ደግ፣ ታጋሽ፣ ደስተኛና ተግባቢ፣ መሳቅ የሚወዱና ቀናተኛ ናቸው። ሰፊ አፍ ያለው ወንድ ጥሩ ሚስት ያገኛል ይባላል። ጠባብ አፍ ያለው አሳብ፣ ሎጂክ የሚያበዙ፣ ስሜታዊ ያልሆኑ፣ የተግባር ሰዎች ታማኝ ናቸው። ሕዝብ ፊት ማውራት የማይወዱ ናቸው። አፍንጫቸው ስር ያለ የከንፈር ቦታ ጎድጎድ ያለ ከንፈር ያላቸው ሴቶች ጥሩ ትዳርና ወላድ ሲሆኑ፣ የሌላቸው ግን ብዙ ጊዜ ወላድ አይደሉም። በአፍንጫቸውና በከንፈራቸው መካከል አጭር ርቀት ያላቸው ሰዎች አንድን ነገር ለማድረግ ያላቸው ተነሳሽነት፣ ፍላጎት የቀነሰ ነው። በአንጻሩ ሰፊ ርቀት ካላቸው ነገርን ለመፈጸም ተነሳሽና ፍላጎታቸው ከፍተኛ ይሆናል። ጥርስ ተለቅ ያለ ድርድርና ጥሩ ጥርስ ያላቸው ሰዎች ጥሩ እድልና ስኬት አላቸው። ትንንሽና ድርድር ያለ ጥርስ የጥሩ ጤና ምልክት ነው። ትንንሽና ዝርዝር ያለ ጥርስ አይን አፋርና በራስ መተማመን የሚጎላቸው ናቸው። ጥርሳቸው የሾለ የአይጥ የሚመስል ከሆነ የጥሩ እድል ምልክት አይደለም፣ ፈተና ይበዛባቸዋል። የውሻ ክራንቻ የሚባለው ሁለቱ ጥርስ ከረዘመ የጥሩ እድል ምልክት ነው። ሀብትና ስኬት አላቸው። በዙሪያ ያሉ ሰዎች ይረዷቸዋል። ጥርሰ ፍንጭት ሰዎች ቃላቸውን አይጠብቁም። ያልተረጋጉ፣ ተለዋዋጭ ናቸው። በግንኙነታቸው ውስጥ ችግር ያጋጥማቸዋል። ሁለቱ የፊት ጥርሳቸው ወደፊት የወጣ ሰዎች ሚስጥር የማይጠብቁ ናቸው። እነዚህ ሰዎች ደስተኛ አይሆኑም፣ በትዳራቸውም ደስተኛ አይደሉም። ጉንጭ
ጉንጫቸው ክብ፣ ወጣ ጎላ ጉብ ያለ ሰዎች በራሳቸው የሚተማመኑ፣ ጠንካራ፣ ብርቱ፣ ደስተኛ ናቸው። በስራቸው የተሳካላቸው ናቸው። በተለይ ሴቶች ሀብታም ይሆናሉ። የገንዘብ እድል አላቸው። ጉንጫቸው መጠጥ ያለ ወደ ውስጥ የገባ ሰዎች አካላዊም ስሜታዊም ጭንቀት አለባቸው። በሕይወት ደስተኛ አይደሉም። ጥያቄ ያለባቸው፣ ሱስ ያጠቃቸዋል። ዲምፕል ያላቸው ሰዎች ለመቅረብ የሚቀሉ የሚስቡና አማላይ የሚባሉ ናቸው። ለፍቅር ግን ታማኝ አይደሉም። ብዙ ፍቅረኛ ይኖራቸዋል። አንዴ ግን ግንኙነት ውስጥ ወይም ትዳር ውስጥ ከገቡ ጽኑ ናቸው። አገጭ ትልቅና ሰፊ አገጭ የጥንካሬ፣ የታማኝነት፣ የሰራተኝነት፣ የጉልበት፣ በራሱ የሚተማመን የረዥም ዕድሜ ምልክት ነው። ትዕቢት አለባቸው። ሰው አይሰሙም። ጸበኛም ናቸው። ከተነኩ አይታገሱም። ተነክቻለሁ ብለው ካሰቡ ይጣላሉ። ትንሽ ጭካኔ አለባቸው። ትንሽ አገጭ ያላቸው ተግባቢና ተባባሪ፣ ታጋሽ፣ ጥሩ ጓደኛ የሚሆኑ ሰዎች ናቸው። መብታቸውን የማያስከብሩም ናቸው። ወደፊት ወጣ ሾል ያለ አገጭ ያላቸው ሰዎች ባህሪያቸው የሚቀያየር፣ ስሜታዊ፣ ሰውን ማማት የሚወዱ አታላይ የቢዝነስ ሰዎች ናቸው። አገጫቸው ሰፋ ያለና ክብ ሰዎች ገንዘብ፣ ምቾት የሚወዱ በራሳቸው የሚተማመኑ ሰላማዊ ሰዎች ናቸው። አገጫቸው ላይ ስንጥቅ የሚከፈል ምልክት ያላቸው ሰዎችን ቶሎ የመሳብ ኃይላቸው ከፍተኛ የሆነ የተግባር ሰዎች፣ አዲስ ልዩ ነገር መሞከር የሚወዱ ፍጹም መሆን የሚፈልጉ ናቸው። እንግዲህ የተሰማችሁ ኮመንት አድርጉ። ሰላም።